የእርሻ መሬቱ ባለቤት አንድ ሙስሊም ሽማግሌ ናቸው። እኚህ ሰው ከመሬታቸው አቅራቢያ በሰሩት ቤት ከልጃቸው ልጅ ጋር ይኖራሉ። ሰውየው ታዲያ ሁልጊዜ ጠዋት ጠዋት ቁርአን የማንበብ ልምድ ነበራቸው። ሕፃኑ የልጃቸው ልጅም በሁሉም ነገር አያቱን መምሰል ስለሚፈልግ እርሳቸውን አስመስሎ ቁርአን ይቀራ ነበር። ከዕለታት አንድ ቀን ሕፃኑ ልጅ አያቴ ልክ አንተ እንደምትቀረው አድርጌ ቁርአን እቀራለሁ፣ ምን ማለት እንደሆነ ግን አይገባኝም። ትንሽ ትንሽ የምረዳውን ሐሳብ እንኳን ልክ ቁርአኑን እንደዘጋሁት እረሳዋለሁ። ግን ቁርአን ማንበብ ምን ጥቅም አለው ሲል አያቱን ይጠይቃል። አያትየው በቅርጫት የያዙትን ከሰል ምድጃው ውስጥ እየጨመሩ ነበር ጥያቄውን ያዳመጡት። ወደ ልጁ በመቅረብም የያዙትን የከሰል ቅርጫት እየሰጡት አጠገባቸው ካለው ወንዝ ውሃ ይዞ እንዲመጣ ይነግሩታል። ልጁም በተባለው መሰረት ወደ ወንዙ ይሄዳል። ነገር ግን ቤት እስከሚደርስ የቅርጫቱ ውሃ ፈሶ አለቀ። አያትየውም እየሳቁ ውሃው ፈሶ እንዳያልቅ ፈጥነህ መምጣት አለብህ በማለት በድጋሚ ወደ ወንዙ ይልኩታል። በዚህ ጊዜ ልጁ በቅርጫቱ የቀዳውን ውሃ ይዞ በጣም እየሮጠ ቤት ይደርሳል። ነገር ግን አሁንም ቅርጫቱ ውስጥ ምንም ውሃ አልነበረም። ቤት እስኪደርስ በቀዳዳዎቹ በኩል ፈሶ አልቋል። ትንፋሹ እየተቆራረጠ በቅርጫቱ ውሃ ቀድቶ ማምጣት የማይችል መሆኑን ለአያቱ ለማስረዳት ሞከረ። ከቅርጫት ይልቅ ባልዲ እንደሚሻልም ነገራቸው። አያቱ ግን እኔ የምፈልገው ውሃ በቅርጫት ነው፣ አንተ ውሃውን ለማምጣት ብዙ ጥረት ባለማድረግህ ነው ያልተሳካለህ በማለት ሐሳቡን ተቃወሙ። እንደገና ሄዶ እንዲሞክር ወደ ወንዙ በመላክም ከቤት ወጥተው ይከታተሉት ጀመር። በዚህ ጊዜ ልጁ ውሃ በቅርጫት መያዝ እንደማይቻል በጣም እርግጠኛ ሆነ። ነገር ግን ነገሩ የማይሆን መሆኑን ለአያቱ ለማሳየት ሲል በድጋሚ ውሃውን በመቅዳት እጅግ በጣም ፈጥኖ ወደ ቤት ደረሰ። ቅርጫቱ ግን አሁንም ባዶ ነበር። ትንፋሹ እየተቆራረጠም አየህ አይደል አያቴ ምንም ጥቅም የለውም በማለት ተናገረ። አያትየውም ምንም ጥቅም የለውም ብለህ ነው የምታስበው? እስኪ ቅርጫቱን ተመልከተው አሉት። ልጁም ቅርጫቱን ሲመለከተው የተለየ ሆኖ አገኘው። በፊት በከሰል ዱቄት ቆሽሾ ያስጠላ ነበር። አሁን ግን ውስጡም ሆነ ውጪው በጣም ንጹህ ሆኗል። ሱብሃንአላህ አጂብ። አያትየው ንግግራቸውን በመቀጠል እይ ልጄ፣ ዘወትር ቁርአን የምትቀራ ከሆነ የዚህ አይነት ለውጥ ታያለህ። ሁሉንም የቁርአን ቃላት መረዳት ሊያስቸግርህ ይችላል፣ ማስታወስም ያቅትህ ይሆናል። ነገር ግን ቁርአኑን ስትቀራ ትለወጣለህ። በውስጥህም ሆነ በውጫዊ ማንነትህ ላይ አዲስና መልካም ሰው እየሆንክ ትሄዳለህ። ይህን ነው